ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ባላስቀረቡኝ እንጂ ልጠብሰው ነበር። አሰብ ልጠብሰው ነበር። ግን በቃ ምንም በቃ እንደ ስፔሻሊ እንደ ንቃተ ህሊና እንዲህ ቢያቀራርቡን እሱና የመጀመሪያው ፋይት ላይ ንቃተ ህሊናና ጆኒ ማን ነው በቀሉ እንደተቀራረቡት ቢያቀራርቡ ወይኔ ፋይቱም ሊቀር ይችላል። ለምን መጥቻው አይነሳም? እኔ ወይ ኮማ ውስጥ ይገባ ነበር። እንዴ ማይደረስ እንጂ ውስዋስ ውስጥ ነበርኩ። በቃ ልጠልዘው ነበር። ሪንግ ውስጥ እንግዲህ ደም ጠብቁ። ለምን ሚክስር ማርሻል አርት ነው። አሁን ሰው ሊደነግጥ አይገባውም። ሚክስር ማርሻል አርት በቃ የግድያ ስፖርት ነው። ደም እንደ ጉድ ነው የሚፈሰው። እንደውም ላይክ ዩኤፍሲ ላይ ምናምን ካያችሁ ደም እንደዚህ ሆኖ እኮ ነው የሚጫወቱት። ደሙ እያለ ደሙ እየደማ ምን እያለ ነው የሚጫወቱት፣ እየፈሰሰ ማለት። እንደውም በቃ ሰውየው በቃኝ ካላለ ይጠረጋል። ደሙ ለተወሰነ ተጠርጎ ድጋሚ ይገባል። ሚክስር ማርሻል አርት ደም ይፈሳል ዘንድሮ። ዳማቃ እንዴ እሱ ምን እንዴት ከኔ ጋር እንዴት ልግባ እንዳለ በቀሉ እንዴት እንዳለች እንደው ደም ይፈሳል። ደም አለ። ሰበር መረጃ የእንቁላል መተት ተሰርቶብኛል በማለት ውድድሩ 4 ቀን ሲቀረው ከውድድሩ ራሴን አግልያለሁ በማለት እየተናገረ ይገኛል ሴዶ ማርሻል። እንዲሁም ደግሞ የስፖንሰርሺፑን ቲሸርትም አውልቆ ጥሏል። ታዲያ ይህ የአገር ክደት አይደለም ብላችሁ ታስባላችሁ? ሀሳብ አስተያየታችሁን በኮሜንት ስጡ። እንዲሁም ደግሞ ቪዲዮውን እዩና ኮሜንታችሁን አጋሩን። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። በጉጉት ሲጠበቅ የነበረውና በቅርቡ የሚካሄደው የፊታችን ሐሙስ የሚካሄደውን የኢቲኤፍሲ የአድዋ ፋይት ናይትን እንግዲህ አልሳተፍም ውድድሩን ላይ ከዚህ በኋላ አልገባም በማለት እንግዲህ ሴዶ ማርሻል ከጥቂት ሰዓታት በፊት በገዛ ፔጁ ላይ ፖስት ባደረገው ቪዲዮ አሳውቋል። ሴዶ ማርሻል እንደሚናገረው ከሆነ ጆኒ ጂንሱ በእንቁላል ላይ መተት አሰርቶብኛል፣ ስለዚህ መተት ስለተሰራብኝ ወደዚህ ውድድር ውስጥ አልገባም። ከዚህ በፊትም ንቃተ ህሊና ላይ በእንቁላል መተት አሰርቶበት ነው እንደዛ ልጁን ጃዝባ ያደረገው ማለት ተናግሯል። ሴዶ ማርሻል እንግዲህ ውድድሩን ከዚህ ከሌላ ሰው የምታመጡልኝ ከሆነ ሌላ ፕሮፌሽናል የምታመጡልኝ ከሆነ ከሌላ ሰው ጋር እወዳደራለሁ፣ ከውጭም ሰው የምታመጡልኝ ከሆነ ከሌላ ሰው ጋር እወዳደራለሁ፣ ከዚህኛው ሰው ጋር ደግሞ ከጆኒ ጂንሱ ጋር ግን አልወዳደርም። ቲሸርታችሁንም ያው ማለት ቲሸርቱን አውልቆ እንግዲህ ወርውሮት ሄዷል። እኔ ያው ይወዳደራል። ያው የሴዶ ታውቁታላችሁ ከዚህ በፊት ስላቸው የነበራቸው ነገሮች አሁንም ላይክ ወዴት እንደሚወስዱት እነሱ ነገሮች ታውቁታላችሁ። 100% እናገላለሁ። ውድድሩ ላይ እንመለከተዋለን። መተት ስላለው አልወዳደርም ሲል ሴዶ ከውድድሩ ራሱን ማግለሉን ገለጸ። በነሐሴ 21 ቀን ሊካሄድ 4 ቀናት ብቻ የቀሩት ውድድሩ በአሁኑ ወቅት ሴዶ ማርሻል ከሚጠበቀው የኢቲኤፍሲ 02 ግጥሚያ ራሱን ማግለሉን በይፋ አስታውቋል። ሴዶ ለውሳኔው እንደ ምክንያት ያቀረበው ጆኒ በእንቁላል አማካኝነት ድግምትና መተት ፈጽሞብኛል የሚል ሲሆን ውድድሩ የቀረው 4 ቀን ነው፣ ነገር ግን እኔ አልወዳደርም ሲል በይፋዊ ማህበራዊ ሚዲያ ገጹ ላይ ተናግሯል። እንቁላሉን አስጠይቄበታለሁ፣ ድግምትና መተት ተሰርቶበታል። ከዚህ በኋላ ከዚህ ሰው ጋር አልጫወትም። ትኬት የገዛችሁ ወይንም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ ያምጡልኝ፣ ከሱ ጋር ግን ፍጹም አልገባም ብሏል ሴዶ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩ። ግጥሚያው ከማለቁ በፊት ለማሸነፍ ሙሉ ለሙሉ ሞክሪ፣ ሩጪ፣ ተጫዋች፣ ተጣይ፣ ሁሉን ነገር አርጊ። ግን አንዴ ግጥሚያው ካበቃ በኋላ ይሄን እንዳታስቢ አሸነፍኩ የተሸነፍኩ ብለሽ እንደውም ለራስሽን ጠይቂ።
እኔ የምችለውን ምርጥ ነገር ሰጥቻለሁ ይብለሽ መልስ ሻው ከሆነ በቃ አንቺ አሸናፊ ነሽ። ሴዶ ማርሻል አርት እንግዲህ ውድድሩ ላይ አልገባም አልሳተፍም ብሏል። እንግዲህ ከሌላ ሰው ጋር ከሆነ እገባለሁ ከጆኒ ጋር ግን አልገባም እንቁላሉ የሆነ ነገር አለው እያለ ነው። እኔ በበኩሌ ከመጀመሪያውኑ ፈርቼ ነበር። ነገር ግን ቀኑ እስኪደርስ በጉጉት ከጠበቁት ሰዎች መሃል አንዷ ነበርኩኝ። እኔው ምልላችሁ ነው ፈልገው ከሀገር እንዳይወጣ ክትትል ሊደረግበት ይገባል። እንግዲህ መብራት ጠፍቶ ነው ቪዲዮ ምሰራላችሁ። በጣም አሳሳቢ ጉዳይ ስለሆነብኝ ነው። ከሀገር እንዳይወጣ ክትትል ሊደረግበት ሌላ ምንም ማለት አልችልም። እንግዲህ ተይዞም ቢሆን በግድ ይግባ። አባሻ ይሄ ቴራዞ ይፍረጣ እና ፍርጥ አፍራለሁ እሺ ኢልቦ ነውና ለኛ አጥም ጀካ ደንብሽ ይነፋ እደፋለሁ ጆኖ አበሻ እኛ በጉልበታችን እንጠቅማለን። በነዳጅ ምክንያት የቆመው መኪና አሁን በጥርስ ላይ ጎትቷል ማለት እኛ በጉልበታችን እንጠቅማለን። ያየና አበሻ የሰው ማንነት ሳታውቅ አልሱክሱክና አልኩኝ። እዚህ ጋር ሌላ ትኩሳት። ሴዶ ከሀገር መውጣት የለበትም ሲል የውድድሩ አዘጋጅ የሆነው ጌታቸውም ተናግሯል። ቪዲዮውን ልጋብዛችሁ። ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ምንም ማድረግ አይቻልም። ቀደም ሲልም አብረን ነው የምንሰራው። እስካሁንም ድረስ የዚህ የሐላል ሰባ ድርጅት ከባድ ስፖንሰራችን ጥሩ የማስታወቂያ ፕሮፌሽናል ማስታወቂያችን እንትን የሚያደርግልን እሱ ነው። ነገር ግን አሁን እድል እንድትቀናው አላህን ለምንለታለን። ሰላም አለይኩም። በቃ ተወዳደረ እንደዚህ ሸሽተህ እስከ መቼ ድረስ ነው?